ይህ በምስሉ ላይ የምታዩት የወፍ ዝርያ ንስር ይባላል ወይም በእንግሊዘኛ ኢግል ብለን እንጠራዋለን። ንስር እጅግ በጣም አስገራሚ የሚባሉ ተፈጥሮዎች ካሏቸው የወፍ ዝርያዎች መካከል ቀዳሚ ሆኖ እናገኘዋለን። ከሚያስገርሙ ተፈጥሮዎች መካከል የመጀመሪያው እይታው ነው። ንስር የሰው ልጅ 8 እጥፍ ያክል ማየት የሚችል፣ ከ6 እስከ 7 ኪሎ ሜትር ርቀት ላይ ያለች አንድ ትንሽ ነገር ማየት የሚችል፣ ፀሐይን ትክ ብሎ ማየት የሚችል እንዲሁም 360 ዲግሪ ማየት የሚችል የወፍ ዝርያ ነው። ይህንን የእይታ ጥበቡን ወይም ይህን የእይታ አቅሙን በመጠቀም ከርቀት ላይ ሆኖ አንድ የሚታደንን አካል በማደን የሚመገብ ስጋ በል የወፍ ዝርያ ነው። ለምሳሌ ያክል 6 ኪሎ ሜትር ርቀት ላይ ሆኖ አንድን አሳ ቁልቁል ተመልክቶ በገባ ግቢቷ ገብቶ ቀልቦ መመገብ የሚችል የወፍ ዝርያ ነው። በሁለተኛ ደረጃ የሚያስደንቀው ተፈጥሮ ምንድን ነው? ንስር ብቸኛው ዝናብ የማይመታው እንስሳ ነው። ዝናብ በሚዘንብበት ጊዜ ሌሎች ፍጥረታት በየማደሪያቸው በየጥጋጥጋቸው ሲጠጉ፣ እሱ ግን የሚጠቀመው አማራጭ ሌላ ነው። ከዳመና በላይ መብረር ስለሚችል፣ ወደ ላይ መውጣት ስለሚችል ዝናቡን ከዳመና በላይ ሆኖ ቁልቁል ይመለከታል። ነጎድጓዱ፣ መብረቁ፣ ዝናቡ ሁሉ ነገር እሱ ከላይ ሆኖ ነው የሚመለከተው። ደን ካባራ በኋላ ወደሚፈለገው ቦታ ይመለሳል ማለት ነው። ሌላኛው ንስር ጥቋቁር አሞራዎች ሊፋለሙት ይሞክራሉ። እሱ የሚጠቀመው ሁለት አማራጮች። አንደኛ ንስር ቀጥ ብሎ ፀሐይን መመልከት ስለሚችል ቀጥ ብሎ ፀሐይን እያየ ሽቅብ ይበራል። ሌሎች አሞሮች ፀሐይን ማየት ስለማይችሉ የሄደበት ይጠፋቸውና ይመለሳሉ። ወይም ደግሞ ከጀርባው ያዝላቸውና ወደ ገዛ ሜዳው ይዟቸው ይሄዳል። ወደ ላይ ይዟቸው ይወጣና የኦክሲጅን እጥረት ይገጥማቸውና ይሞታሉ ማለት ነው። ስለዚህ በገዛ ሜዳው እንደዛ አድርጎ ምንም አይነት ጉልበት ሳያወጣ ምንም ፋይት ሳያደርግ በቀላሉ ያሸንፋቸዋል ማለት ነው። ሌላው ንስር ለየት የሚያደርገው እንግዲህ ከሴቷ ጋር ወንዱ ከሴቷ ጋር የሚያደርገውን ሪሌሽን ስናይ ሴቷ ከከፍታ ላይ ሆና የሆነ እንጨት ቁልቁል ትለታለች። እሱም ቁልቁል 322 ኪሎ ሜትር ስፒድን በመጠቀም ያቺ እንጨት መሬት ሳትነካ ቀድሞ ይቀልብና መልሶ ይሰጣታል። በዛ ጊዜ የእሷ ፍቅረኛ ወይም ደግሞ ጓደኛ የሆኑና አሪፍ የሚባል የፍቅር ጊዜን ያሳልፋሉ ማለት ነው። ንስር ይህ ሁሉ ደስታን ይህ ሁሉ ተፈጥሮን ይኑረው እንጂ ከእድሜው አጋማሽ ላይ ከባድ የሚባል ፈተና ይገጥመዋል። ንስሮች እንግዲህ 70 ዓመት ያክል የእድሜ ባለጸጋ መሆን ይችላሉ። ነገር ግን የእድሜው ግማሽ ላይ 35ኛ ዓመቱ ላይ ከባድ የሚባል ፈተና ይገጥመዋል። ይህም 35 ዓመታትን ያክል ከኖረ በኋላ አጥንትን ሳይቀር መስበር የሚችለው